ሃይ ተወረች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን። ዛሬ ደግሞ ፈጣይር ለመስራት ዛሬ የሚያስፈልገኝ ይሄ ቀር ያለ ነው። ምን እንደሚያስፈልግ ያሳየዋችሁ ነው። መጀመሪያ ዘባዴ አድርጌያለሁ። እዛ ደግሞ በዘባዴው እቃ አንድ ለበን አደርጋለሁ። አሁንም መልሼ ቆይ ላድርግ። እሺ ዘባዴ አድርጌያለሁ። ለበን አድርጌያለሁ። እንቁላል አደርጋለሁ። ሁለት እንቁላል አደርጋለሁ። ከዛ ቫኒላ ለሽታው ቆንጆ ነው። ሽታው እንዲያሳምርልን ቫኒላ አደርጋለሁ አንድ ማንካ። ከዛ መልህ አንድ ማንካ አደርጋለሁ። አሻቦ አንድ ማንካ አደርጋለሁ። አሻቦ ወይም መልህ በአረበኛ ነው። አሻቦ በሀገራችን ነው። ከዛ ደግሞ ስኳር አንድ ፍንጃል አደርጋለሁ። ሳላበዛ ስኳር እንዳይበዛበት አንድ ፍንጃል አደርጋለሁ። እዚህ ጋር ካሜራ ላደርግ ነው። ካሜራ አንድ ማንካ ካሜራ አደርጋለሁ። ሁለት ማንካ እንዲኮፈፍ እንዲልልኝ ማለት ነው። ካሜራ ማቧኪያ ማለት ነው። ማቧኪያ በሀገራችን ማቧኪያ እንለዋለን። በአረቦች ደግሞ ካሜራ ይሉታል። ከዛ ዘይት በዘባዴው እቃ ሳልሞላ አደርጋለሁ ማለት ነው። ዘይት ይኸው አንድ ዘይት አደርጋለሁ። ከዛ እኩል አገናኛቸዋለሁ ማለት ነው። ይሄን ካገናኘው በኋላ ከዛ ደግሞ የሚጨፍረውን ይጨፍራቸዋለሁ ማለት ነው። ኮፍ እንዲል ለብ ያለ ውሃ አደርጋለሁ በዘባዴው እቃ አንድ። ከዛ እንደዚህ በጣም እመታዋለሁ ቶሎ ኩፍ እንዲልልኝ ማለት ነው። አጅኑ በጣም ያምራል፣ ቆንጆ ነው። ቆይ ሌላ ግብአቶች አሉ፣ እየቀጠልኩ አሳያችኋለሁ። ይሄ ኒሻ ነው። ኒሻ እንጠቀማለን። ትንሽ ኒሻ በአንድ መላጋ እናደርጋለን። ኒሻ ማለት በሀገራችን የበቆሎ ዱቄት ማለት ነው። የበቆሎ ዱቄት አንድ ማንካ አደርጋለሁ። ከዛ እንደዚህ አሸዋለሁ።